ሰሞኑ እንግዲህ በሶሻል ሚዲያ ላይ እየተፈጠረ ያለው ነገር ሁላችንም የምናውቀው ነገር ነው። አዲስ ነገር የለም። በተለይ ከቲክቶክ ዋርድ ፕሮግራም አንስቶ እስከዚች ሰዓት ድረስ ያለው ነገር ምንም ደስ አይልም። ለመስማት ለማየትም በቃ በጣም የሚያሳዝን ነገር በየቀኑ ይከሰታል እና በመጀመሪያ ማለት የምፈልገው አዶናይ እግዚአብሔር ይብታክ በቅርቡ ማለት ነው። ምክንያቱም አዶናይ ለራሱ ብቻ የሚኖር ሰው አይደለም። ከሱ ስር ሌሎችም ሰዎች አሉ። አዶናይ ታሰረ ማለት አዶናይ አይደለም የሚጎዳው፣ ሌሎች የሚጎዱ ወገኖች አሉና በመጀመሪያ እግዚአብሔር ይብታክ። በእውነት ቶሎ ትፈታለህ ብለን ደግሞ ሁላችንም ተስፋ እናደርጋለን፣ ደግሞ ጸሎትም እናደርግልሃለን። ምክንያቱም አዶናይ አጠፋ፣ ያጠፋው ነገር ይኖር ይሆናል። ህዝብ ጋርም እውነታ አለ፣ እሱ ጋርም እውነታ አለ ብዬ አስባለሁ። ምክንያቱም በአዶናይም አልፈርድም፣ በህዝብም አልፈርድም ማለት ነው። ለምን ብትሉኝ ህዝብም የራሱ እውነታ አለው። ቃላቶች ለእኛ ለኢትዮጵያን ትንሽ ይከብዳሉ። በቃ አልለመድናቸውም፣ ትንሽ ይከብዳሉ። በአዶናይ ቦታ ቆሜ ሳስብም በሱ እግር ወይም በሱ ጫማ ቆሜ ሳስብ አዶናይ ምን ለማለት ፈልጎ ነው? ሰግጥ ፈምስ፣ ለበረከቴ ስግጥ፣ ለገንዘቤ ስግጥ ብሎ ስል ምን ለማለት ፈልጎ ነው? አንዳንዴ ብዙዎቻችን ለአይምሮቻችን የምንናገራቸው ነገሮች አሉ። እሱ ምንድን ነው? አልችልም፣ እኔ ደካማ ነኝ፣ በቃ አልችልም፣ ስኬታማ መሆን አልችልም፣ ሰው የደረሰበት መድረስ አልችልም፣ በቃ አልችልም፣ እኔ ደካማ ነኝ፣ ማን ያየኛል? እኔ ለምሳሌ ወፍራም ሴት ከሆነች ውፍረቴን አይቶ ሰው ይንቃል። ቃጭን ከሆነች ደግሞ እቺ ስቲኪኒ ብሎ ሰው ይንቀኛል። በቃ አልችልም። አጠቃላይ አልችልም የሚባለው ነገር ከአይምሯችሁ አስወግዱ። እንደምትችሉ ወታችሁ አሳዩ። በአዶናይ ቦታ ቆሜ የተረዳሁት ይሄ ነው። አልችልም የሚባለው ነገር አስወግዳችሁ እንደምትችሉ አሳዩ። በአጭሩ አማርኛ ይሄ የራሴ አመለካከት ነው። በህዝብ ቦታን ቆሜ ሳስብ በእውነት በጣም ምናልባት ከባድ ናቸው ቃላቶች። ለበረከቴ ስግጥ፣ ለገንዘቤ ስግጥ ብሎ ስል ለምሳሌ በቃ ምንም ነገር ይሁን፣ አሁን እኔ አንድ ሰው እኔ አባቴን መስማት ግድ ይለኛል። አባቴ ልጄ ይሄ ነገር ጥሩ አይደለም ታይ ካለኝ መተው አለብኝ። ይሄ መንገድ አያዋጣችም ካለኝ አዎ ልክ ነው አያዋጣኝም ብዬ መስማት አለብኝ። ነገር ግን ሰግጥ ስባል አትስማ ስባል በቃ አባቴንም መስማት የለብኝም። የሃይማኖት አባቶቹንም መስማት የለብኝም። እግዚአብሔርም ይቆጠኛል ብዬ ለእግዚአብሔርም ፈራ እግዚአብሔርም አያድርብኝም። ብቻ ማስበው ምንድን ነው? ገንዘብ እንዴት ማግኘት እችላለሁ ነው። በቃ ገንዘብ ይምጣ፣ ምንም አድርጌ ገንዘብ ይምጣ ነው። ገንዘብ ይምጣ፣ ምንም ልስራ፣ ምንም ልሁን፣ ምንም በቃ ለምሳሌ በመሰገጥ ውስጥ ስድብ አለ።